የቴዲ አፍሮ ተቃርኖ ማይክል ጃክሰን በ50 ዓመቱ ሲያልፍ ዓለምን ያናወጡ በደርዘን የሚቆጠሩ አልበሞችን በመቶዎች የሚቆጠሩ ቪዲዮዎችንና ማለቂያ የሌላቸው የኮንሰርት ታሪኮችን ትቶ ነው። ቴዲ አፍሮ በ50 ዓመቱ አፋፍ ላይ ሆኖ እነሆ 6ኛ አልበሙን ለህዝብ ጆሮ ካበቃ ጥቂት ሰዓታት ተቆጥረዋል። ከቁጥር አንፃር ሲታይ የቴዲ ሙዚቃ ብዛት እጅግ አነስተኛ ነው። ይሁንና በኢትዮጵያ ምድር ላይ የፈጠረው የስም ግዝፈት፣ የፖለቲካ ንዝረትና የህዝብ ፍቅር ወደ አምልኮት የተጠጋ ነው። አዲሱን አልበሙን አስመልክቶ ሊሰጠው የነበረው መግለጫ መከልከሉ ህዝቡን በድጋሚ ለሁለት ከፍሎት ሰንብቷል። መንግስትና ደጋፊዎቹ በምርጫ ጊዜ ብቅ እያለ ጫጫታ የሚፈጥር የድሮ ነገስታት ናፋቂ ሲሉት፣ ህዝቡ ደግሞ አልበሙ እስኪወጣ ቸኮልን ብሎ ሲጠብቅ ቆይቶ እነሆ ዘፈኑ በወጣ በሰዓታት ልዩነት ውስጥ እንኳን አደረሰን ልክ እንደጠበቅነውና እንደናፈቅነው ሆኖ አግኝተነዋል እያለ በስስት እያደመጠው ይገኛል። ይህ ለምን ሆነ? ቴዲ አፍሮ ምን አይነት ድግምት ምን አይነት የስነ ልቦና ስሌት ቢኖረው ነው ይህን ያህል ዘመን መንግስታትን እያርበደበደ ህዝብን እያማለለ የቆየው? መልሱ ያለው በጥንቆላ ወይም በአስማት ውስጥ ሳይሆን ሳያውቀው ይሁን አውቆት በሚተገብራቸው ጥልቅ የፍልስፍናና የስነ ልቦና ህጎች ውስጥ ነው። የቴዲን ማንነት ለመረዳት ካርል ዩንግ፣ ሮበርት ግሪን እና ማኪያቬሊ ጋር ጎራ ማለት ግድ ይላል። ታዋቂው የስነ ልቦና አባት ካርል ዩንግ የጋራ ንቃተ ህሊና የሚል ጽንሰ ሐሳብ አለው። ይህ ማለት ማንኛውም ማህበረሰብ በውስጡ አምቆ የያዘው በታሪክ የሚተላለፍ ያልተፈወሰ ቁስን፣ ያልተመለሰ ናፍቆት እና የጋራ ትዝታ አለው። የቴዲ አፍሮ የመጀመሪያው አስማት የሚጀምረው እዚህ ጋር ነው። የቴዲ ሙዚቃ የሚሰራው ለጆሮ ብቻ አይደለም። የሚሰራው ማህበረሰቡ አምቆ ለያዘው የስነ ልቦና ረሃብ ጭምር ነው። በኢትዮጵያ የፖለቲካ ታሪክ ውስጥ ያለፉት 50 ዓመታት የነገስታት ታሪክ የተረገመበት፣ የሀገር አንድነት ትርክት በብሔር ትርክት የተተካበት፣ የድሮ ጀግኖች ስም የተበዘዘበት ዘመን ነበር። ዩንግ ይህንን ህብረተሰቡ በግድ እንዲረሳው የተደረገውን ማንነት ጥላ ዘሻዶ ይለዋል። ቴዲ አፍሮ ይህንን የኢትዮጵያውያንን የጋራ ንቃተ ህሊና ሰብሮ ገባ። የተጠሉትንና ወደ ጎን የተገፉትን የሰዎች ናፍቆት በሙዚቃ ቃኘው። ስለ አፄ ቴዎድሮስ፣ ስለ አፄ ሚኒሊክ፣ ስለ ቀዳማዊ ኃይለ ሥላሴ፣ ስለ አድዋ፣ ስለ ፍቅርና ይቅርታ ሲዘፍን ህዝቡ በውስጡ ፈልጎ ያጣውን በፖለቲከኞች የተነጠቀውን የጋራ ማንነቱን በቴዲ ድምጽ ውስጥ አገኘው። ቴዲ አፍሮ ዘፋኝ ብቻ ሳይሆን ካርል ዩንግ እንደሚለው የኢትዮጵያውያን አርኪታይፕ፣ የጠፋው ዘመን አገናኝ ድልድይ ሆኖ ተቀረጸ። ግዙፉን ነገስታቱንና ጀግኖቹን ሲነካ የእነርሱን ግዝፈት ወደ እርሱ ተጋባ፣ ስሙ አብሮ ገዘፈ። ምክንያቱም የሚዘፍነው ስለ ዘመኑ ፖለቲካ ሳይሆን ስለ ዘመናት ኢትዮጵያዊነት ነበርና። የቴዲ አፍሮ አልበሞች ለምን ጥቂት ሆኑ? ለምን ቶሎ ቶሎ አይታይም? በሮበርት ግሪን የስልጣን 48ቱ ህጎች ውስጥ የቴዲን ስትራቴጂ ፍንትው አድርገው የሚያሳዩ ሁለት ህጎች አሉ። አንደኛው ህግ 4 ነው፣ ሁል ጊዜ ከሚያስፈልገው በላይ ትንሽ ተናገር የሚል። ሁለተኛው ህግ 16 ነው፣ ክብርንና ፍላጎትን ለመጨመር መጥፋትን ተጠቀም የሚለው። ቴዲ አፍሮ ቃለ መጠይቅ ሲሰጥ ብዙም አይታይም። በማህበራዊ ሚዲያ ላይ በየቀኑ አይለጠፍም። ከሌሎች አርቲስቶች ጋር በየመድረኩ አይነታረክም፣ ዝም ይላል። ከኢህአዴግ ጋር በተጋጨበት ወቅትም ሆነ ሰሞኑን መግለጫው ሲከለከል ቴዲ ራሱ ወጥቶ አይጮህም። ሮበርት ግሪን እንደሚለው ብዙ በተናገርክ ቁጥር ተራ ትሆናለህ፣ ስህተትም ትሰራለህ። ቴዲ ዝም ሲል ህዝቡ የእርሱን ዝምታ ለመተርጎም ይረባረባል። ዝምታው ራሱ መግለጫ ይሆናል። በስራው በሙዚቃው ብቻ ስለሚያወራ የሚናገራት አንዲት ቃል፣ ለምሳሌ አንዲት ነጠላ ዜማ እንደ ቦምብ ትፈነዳለች። ማይክል ጃክሰን ህይወቱን ሙሉ መድረክ ላይ ነበር። ቴዲ ግን መድረክ ላይ የሚወጣው አልፎ አልፎ ነው። መጥፋቱ ናፍቆትን ይፈጥራል። ናፍቆቱ ደግሞ ሲመጣ የንጉስ አቀባበል እንዲደረግለት ያደርጋል። በትንሽ ስራ ትልቅ ስም ይዞ
የሚያሸብረው ድግምት ኖሮት ሳይሆን ሮበርት ግሪን ያሰፈረውን የእጥረትና የዝምታ ስትራቴጂ በሚገባ በመተግበሩ ነው። ከ1997 ዓመተ ምህረት ምርጫ ጀምሮ ቴዲ አፍሮ የገባበት መንገድ ኒኮሎ ማኪያቬሊ በዘ ፕሪንስ መጽሐፍ ላይ ካስቀመጠው እውነታ ጋር ይገጣጠማል። በ1997 ምርጫ ወቅት ጃ ያስተሰርያል የሚለው ሙዚቃው ኢህአዴግን ፊት ለፊት የተጋፈጠ ነበር። ማኪያቬሊ አንድ መሪ ወይም ተጽዕኖ ፈጣሪ ሰው ስኬታማ የሚሆነው ሁለት ነገሮች ሲገጣጠሙለት ነው ይላል። ቨርቱ ውስጣዊ ብቃት፣ ድፍረትና ጥበብ እንዲሁም ፎርቹን የጊዜው ሁኔታ ወይም እድል በአንድ ሲገናኙ ነው። የቴዲ ቨርቹ ብቃቱ በጊዜው የነበረውን የህዝብ የለውጥ ጥማት በግጥሞቹ የማንበብና በድፍረት የማቅረብ ችሎታው ነበር። የጊዜው ሁኔታ ፎርቹን ደግሞ ኢህአዴግ በህዝብ የተጠላበትና የፖለቲካ ትኩሳት የነገሰበት ጊዜ መሆኑ ነበር። ቴዲ አፍሮ ፖለቲከኛ ሳይሆን በህዝብ ልብ ውስጥ እንደ ፖለቲከኛና የነጻነት ተምሳሌት ሆኖ ተሳለ። መንግስት ከእርሱ ጋር ሲጋጭና በኋላም ሲያስረው ሊያጠፋው አስቦ ነበር። ነገር ግን ማኪያቬሊያዊው በሆነ ስሌት መታሰሩ የቴዲን ስም ከሰማይ ሰቀለው እንጂ አላጠፋውም። እስር ቤቱ ለእሱ የጀግንነት ማረጋገጫ ሜዳ ሆነለት። የተጠላ መንግስት የጠላው አርቲስት በህዝቡ ዘንድ እንደ ጻድቅ መታየቱ አይቀርምና ታሰረ። ይበልጥ ተወደደ፣ ስሙም ገዘፈ። በ2000 ዓመተ ምህረት ቴዲ አፍሮ በመኪና ሰው ገጭቶ አምልጧል በሚል ክስ ወደ ቃሊቲ ማረሚያ ቤት ሲወርድ መንግስት ያሰበው አንድ ነገር ነበር። የቴዲን ስም ማጉደፍ፣ ማዋረድና የጀግንነት ካባውን ገፎ ተራ ወንጀለኛ አድርጎ ለህዝብ ማቅረብ። በጀርመናዊው ፈላስፋ ፍሬድሪክ ኒቼ ፍልስፍና ውስጥ ሁለት ታላላቅ ጽንሰ ሐሳቦች አሉ። አንደኛው አሞር ፋቲ ወይም መከራን መውደድ ሲሆን ሁለተኛው አቡር ሜንሽ ወይም ልዕለ ስብዕና ነው። ኒቼ እንደሚለው አንድ ሰው እውነተኛ ታላቅነት ላይ የሚደርሰው መከራ ሲመጣበት በማልቀስና በመማፀን ሳይሆን መከራውን እንደ ማገዶ ተጠቅሞ ራሱን ወደ ላቀ ደረጃ ልዕለ ስብዕና ሲያሻግር ነው። ኒቼ ያልገደለኝ ነገር የበለጠ ጠንካራ ያደርገኛል ይላል። ቴዲ አፍሮ እስር ቤት ሲገባ አላነባም፣ ይቅርታ ጠይቆ የካድሬዎቹን እግር አልሳመም። ይልቁንም የእስር ቤቱን ቆይታ እንደ አንድ የህይወት ትምህርት ቤት ተቀበለው። ይህ ዝምታውና መከራን የመቀበል አቅሙ በህዝቡ ዘንድ ቴዲን ከዘፋኝነት አውጥቶ ወደ ሰማዕትነት ከፍ አደረገው። መንግስት ቴዲን በማሰር ስሙን ሊያጠፋው ሲሞክር፣ ቴዲ ግን በእስር ቤት ውስጥ ሆኖ የልዕለ ስብዕናን ካባ ደረበ። ከእስር ሲፈታ የተሰማው የህዝብ ጩኸትና ደስታ የአንድን ታላቅ የነጻነት ታጋይ መፈታት እንጂ የአንድ ዘፋኝ ከእስር ቤት መውጣት አይመስልም ነበር። ኒቼ እንዳለው ቴዲ መከራውን ተጠቅሞ ስሙን የማይሞት አደረገው። እስር ቤቱ ለቴዲ የጥፋት ጉድጓድ ሳይሆን የክብር መንበሩን ያጸናበት ዙፋን ሆነለት። ከእስር ከተፈታ በኋላ ቴዲ የገባበት መንገድ ሌላው አስገራሚ ትዕይንት ነው። በቻይናዊው የጦር ስትራቴጂ ሰንዙ ዘ አርት ኦፍ ዋር መጽሐፍ ውስጥ ከፍተኛው የጦርነት ጥበብ ማለት ጠላትን አንድን ጥይት ሳይተኩሱ ሳይዋጉ ማሸነፍ ነው ይላል። በተጨማሪም እንደ ውሃ ቅርጽ አልባ ሁን፣ ጠላት ሊመታ ሲሞክር ባዶነትን ይመታል ይላል። ኢህአዴግና የቴዲ አፍሮ ፍልሚያ ልክ የዚህ ስትራቴጂ ማሳያ ነበር። ኢህአዴግ እስከ አፍንጫው የታጠቀ ሜዳውን፣ ደህንነቱንና ኢኮኖሚውን የተቆጣጠረ ግዙፍ መንግስት ነበር። ቴዲ ደግሞ አንዲት ጊታርና እስክሪብቶ ያዘ ግለሰብ ነበር። ቴዲ ሰንዙን በተግባር ኖረው መንግስትን ፊት ለፊት በመሳደብ አሊያም የፖለቲካ ፓርቲ በመቋቋም አልተጋፈጠም። ይህ ቢሆን ኖሮ መንግስት በቀላሉ ሊያጠፋው ይችል ነበር፣ ምክንያቱም ግልጽ ኢላማ ይሰጠዋልና። ቴዲ ግን ቅርጽ አልባ ሆነ። ጦርነቱን ወደ ስነ ልቦና፣ ወደ ፍቅርና ወደ ታሪክ ሸሸገው። ጥቁር ሰው፣ ኮርኩማ አፍሪካ፣ ሳይጠፋ ሰንባሬ፣ ፊዮሪና የሚሉት ዘፈኖቹ ውጫዊ ገጽታቸው የፍቅር፣ የጀግንነት ወይም የይቅርታ ዘፈኖች ቢመስሉም
በውስጣቸው ያዘሉት መልእክት ግን የዘመኑን የተከፋፈለ ፖለቲካ ቆርጦ የሚጥል ኃይለኛ የትችት ጅራፍ ነበር። መንግስት ቴዲን በፖለቲካ ሊከሰው አይችልም። ምክንያቱም ቴዲ የዘፈነው ስለ አድዋ፣ ስለ ፍቅር፣ ስለ ይቅርታ ነው። ሰንዙ እንዳለው ቴዲ የማይታይ ኢላማ ሆነ። መንግስት የቴዲን ኮንሰርቶች ሲከለክል ቴዲ ዝም ይላል። የሰንዙ ሌላኛው ህግ ጠላትህ በቁጣ ሲነሳ አንተ ተረጋጋ፣ ጉልበቱን በራሱ ላይ እንዲያጠፋ አድርገው ይላል። መንግስት ቴዲን በከለከለ ቁጥር ህዝቡ ቴዲን ይበልጥ ያደምጠዋል። የቴዲ አልበሞች በሚሊዮኖች ኮፒ ይሸጣሉ። ያለ ውጊያ መንግስትን በስነ ልቦናና በባህል ጦርነት አንበረከከው። ይህ ነው የቴዲ ሌላኛው ድግምት። ወደ ሰሞኑ ጉዳይ እንምጣ። ቴዲ አፍሮ በ50 ዓመቱ ስድስተኛውን አልበም ከማውጣቱ በፊት መግለጫ ሲጠራ ቦታ ተከለከለ፣ አልተፈቀደለትም ተብሎ ጫጫታ ሆነ። መንግስትና ካድሬዎቹ ምርጫ ሲደርስ ሆን ብሎ ጫጫታ ይፈጥራል፣ የድሮ ነገስታት ናፋቂ ነው እያሉ ሲወርፉት ሰነበቱ። ህዝቡ ደግሞ ይሰው ምን አደረጋችሁ በማለት ሲቆረቆር ቆይቶ እነሆውን አልበሙ ሲለቀቅ በስስትና በጉጉት እያደመጠው ይገኛል። ይህ በዘመናዊው ስነ ልቦና የስትራይሳንድ ተጽዕኖ ይባላል። አንድን መረጃ ጥበብ ወይም ሰው ለመደበቅ፣ ለመከላከል ወይም ለማፈን ሲሞክር በተቃራኒው ያ ነገር እጅግ ከፍተኛ የሆነ ማስታወቂያና የህዝብ ትኩረት እንዲያገኝ ያደርጋል። ይህ ስያሜ የመጣው አሜሪካዊቷ አርቲስት ባርባራ ስትራይሳንድ የቤቷ ፎቶ በኢንተርኔት እንዳይታይ ክስ ስትመሰርት በሚሊዮን የሚቆጠሩ ሰዎች ፎቶውን በጉጉት እንዲያዩት ስላደረገች ነው። አዲሱ መንግስት ቢሆን ልክ እንደ ቀድሞ መንግስት ይህን የውድቀት ስትራቴጂ እየደገመው ነው። ቴዲን በመከልከል መግለጫ እንዳይሰጥ በማድረግ የቴዲን አልበም ማስታወቂያ በነፃ ሰሩለት። ካድሬዎቹ ቴዲን የነገስታት ናፋቂ ብለው በዘለፉ ቁጥር ያንን የድሮ ታሪክ የአጼዎቹን ዘመን የሚናፍቀው በሚሊዮን የሚቆጠረው ህዝብ ቴዲን እንደ ብቸኛ ወኪሉ አድርጎ አጥብቆ ይዘዋል። በፖለቲካና በህዝብ አስተዳደር ፍልስፍና አንድ ማህበረሰብ የሚወደውን ጀግና ስትነካበት ማህበረሰቡ ጀግናውን አይጠላውም፣ ይልቁንም አንተን አጥብቆ ይጠላል። ቴዲ አፍሮ ይህንን በሚገባ ተረድቶታል። ሮበርት ግሪን በህግ 36 ላይ ልታገኘው ልትቆጣጠረው የማትችለውን ነገር ንቀተወው ይላል። ቴዲ መከልከሉን እንደ ትልቅ አጀንዳ አድርጎ አላራገበውም፣ ዝምታ መረጠ። ምክንያቱም ጩኸቱንና ማስታወቂያውን መንግስት ራሱ እየሰራለት መሆኑን ያውቃልና። ማይክል ጃክሰን በ50 ዓመቱ ሲሞት በርካታ አልበሞችን ሰርቶ ዓለምን አዳርሶ ግን በግል ህይወቱ ብስጭትና የጤና እክል ደርሶበት ነበር። ቴዲ አፍሮ በ50 ዓመቱ አፋፍ ላይ ሆኖ እነሆ 6ኛ አልበሙን ለህዝብ ጆሮ አድርሷል። በሙዚቃው ዓለም 6 አልበም በጣም ትንሽ ነው። ነገር ግን የቴዲ አልበሞች የሚወጡት በየ10 ዓመቱ ወይም በየ7 ዓመቱ ቢሆንም የሚፈጥሩት ጫና ግን የ20 አልበም ያህል ነው። ይህ የሚያሳየው ቴዲ የሚሰራው የፈጣን ፍጆታ ፋስት ፉድ ሙዚቃ አለመሆኑን ነው። ሙዚቃዎቹ ጊዜን የሚሻገሩ ታይምለስ ናቸው። የ1997ቱ ጃ ያስተሰርያል፣ የ2004ቱ ጥቁር ሰው ዛሬም አዳዲስ ናቸው። የቴዲ ስትራቴጂ የጥራትና የናፍቆት ስሌት ነው። በየዓመቱ አልበም ቢያወጣ ኑሮ ተራ ይሆን ነበር። እንደ ሮበርት ግሪን ህግ ተናፍቆ በየ7 ዓመቱ ሲያወጣ ግን አንድ ትውልድ አልቆ አዲስ ትውልድ ይተካል። አዲሱም ትውልድ ቴዲን አዲስ አድርጎ ያገኘዋል። በ50 ዓመቱ ቴዲ አሁን የኢትዮጵያ ወጣቶች ብቻ ሳይሆን የአባቶች፣ የእናቶች፣ የፖለቲከኞችና የታሪክ አጥኚዎች አጀንዳ ነው። ይህ በዓለም ላይ ለጥቂት ሰዎች እንደ ቦብ ማርሌ ለጃማይካውያን ወይም ፌላ ኩቲ ለናይጄሪያውያን ብቻ የተሰጠ የባህል ልዕልና ነው። በኢትዮጵያ የፖለቲካና የማህበራዊ ታሪክ ውስጥ ትልቁ ፈተና የአንድነትና የብሔርተኝነት ትርክቶች ግጭት ነው። የ19ኛው ክፍለ ዘመን ጀርመናዊው ፈላስፋ ሄግል የሰው ልጅ ታሪክና አስተሳሰብ የሚያደርገው በ3 ደረጃዎች ነው ይላል። አንደኛው ቴሲስ ነው። አንድ ሐሳብ ወይም አቋም ይነሳል። ለምሳሌ ኢትዮጵያ አንድ ወጥ የሆነ ታሪክ፣ ቋንቋና ባህል ያላት ሀገር ናት የሚል የድሮ ትርክት አለ። ሁለተኛው አንቲቴሲስ ነው። የዚህ ሐሳብ ተቃራኒ የሆነ ሌላ ሐሳብ ይነሳል።
ይጋጫል። ለምሳሌ ኢትዮጵያ የብሔር ብሔረሰቦች እስር ቤት ነበረች፣ ታሪካችን የተለያየ ነው የሚል የዘመናችን የፖለቲካ ትርክት አለ። ሶስተኛው ሲንተሲስ ነው። በሁለቱ የተጋጩ ሐሳቦች ውስጥ ጥሩን ወስዶ መጥፎን ትቶ ወደ አዲስና የላቀ ደረጃ ከፍታ የሚያሸጋግር ሶስተኛ ሐሳብ ይፈጥራል። የቴዲ አፍሮ የሙዚቃ ስራዎች በሙሉ የሚያተኩሩት ፖለቲከኞች የፈጠሩትን የቴሲስና አንቲቴሲስ የግጭት ትርክት ወደ ሲንቴሲስ የፍቅር፣ የይቅርታና የዑደት ትርክት ለመቀየር ነው። ሼመንደፍር በሚለው ዘፈኑ ላይ የክርስቲያንና የእስልምናን ሃይማኖቶች አንድነት ሲንተሲስ ያመጣል። ጥቁር ሰው በሚለው ዘፈኑ ላይ አጼ ሚኒሊክንና ፊት አውራሪ ሀብተ ጊዮርጊስ ዲነግድን አንድ የአማራ ሌላው የኦሮሞ የጋፋት እና የጉራጌ ተወላጅ አድርጎ የኢትዮጵያውያንን የጋራ ድል ያሳያል። ፊዮሪና በሚለው ዘፈኑ ላይ በኤርትራና በኢትዮጵያ መካከል የተፈጠረውን የፖለቲካ መለያየት የፍቅር ሲንተሲስ ድልድይ ሰርቶ ያገናኘዋል። ቴዲ አፍሮ ፖለቲከኞች አንተ የዚህ ብሔር ነህ፣ አንተ የዚህ እምነት ነህ ብለው የከፋፈሉትን ህዝብ በአንቲ ቴሲስ እኛ የፍቅርና የጥበብ ህዝብ ነን በሚል የሄግልን ዲያሌክቲክስ ህግ ይተገብረዋል። ካድሬዎች ቴዲን የድሮ ነገስታት ናፋቂ ሲሉት፣ ቴዲ ግን የሚዘፍነው ስለ ወደፊቷ ኢትዮጵያ ነው። ይቅርታና አብሮ መኖር የቴዲ ስም ከፖለቲከኞች በላይ የገዘፈው ፖለቲከኞች ግጭትን ሲሰብኩ፣ እርሱ ግን መፍትሄን ስለሚዘፍን ነው። በመጀመሪያው ክፍል እንዳየነው ካርል ዮንግ የጋራ ንቃተ ህሊና እንዳለ ሁሉ ማንኛውም ማህበረሰብ የሚፈራው የሚያፍርበት ወይም በግድ የደበቀው ጥላ አለው ይላል። በኢትዮጵያ ውስጥ ይህ ጥላ ምንድን ነው? የቋንቋ፣ የብሔር እና የታሪክ ቁስሎች ናቸው። ፖለቲከኞች ይህንን ቁስል እያከኩ ስልጣን ላይ ሲቆዩ፣ ቴዲ አፍሮ ግን ይህንን የህዝብ ጥላ በማውጣት ብርሃን እንዲያገኝ ያደርጋል። ካርል ዮንግ አንድ ሰው የራሱን ጥላ ክፉ ጎን አውቆ እስካልተቀበለው ድረስ ፈጽሞ ሙሉ ሰው መሆን አይችልም ይላል። ቴዲ ይህንን ሻዶ ወርክ የጥላ ስራ በሙዚቃዎቹ ይሰራል። የታሪክ ቁስል የኢትዮጵያን ታሪክ እንደ አጼ ቴዎድሮስና ሚኒሊክ ያሉትን የፖለቲከኞች መሳቂያ የነበረውን ትርክት ቴዲ በክብር አንስቶ የህዝቡን የተሰበረ ኩራት ይጠግናል። የይቅርታ ጦስ ስለ ፍቅር በሚለው ዘፈኑ ላይ በታሪክ ውስጥ የተሰሩ ስህተቶችን በፍቅርና በይቅርታ እንለፋቸው፣ ጥላው ወደ ብርሃን እናውጣው ይላል። ህዝቡ ቴዲን እንደ ዘፋኝ ብቻ ሳይሆን እንደ የስነ ልቦና ሐኪም የሚያየው ለዚህ ነው። የሰው ልጅ የሚናፍቀውን መተቃቀፍ፣ ጀግንነትና የሀገር ወዳድነት ቴዲ ስለሚዘምርለት የቴዲ ኮንሰርት መሄድ ለህዝቡ የፈውስ ስፍራ ሆኗል። የ50 ዓመቱ ቴዲ አፍሮ ከ20 ዓመት ወጣት ጋር ከ70 ዓመት አዛውንት ጋር በእኩል ደረጃ መነጋገር የሚችለው የሰው ልጅ መሰረታዊ የሆነውን የስነ ልቦና ራብ ማከም ስለቻለ ነው። በመጨረሻ ወደ ሰሞኑ የቴዲ አፍሮ አጀንዳና ወደ 6ኛው አልበም መምጣት እንመለስ። መግለጫው መከልከሉ ይህ የሮበርት ግሪንና የሰንዙ ህጎች መደጋገም ነው። ቴዲ አልበሙን ከማውጣቱ በፊት ሊያወጣ ሲል መንግስትና ደጋፊዎቹ በምርጫ ጊዜ ብቅ እያለ ጫጫታ የሚፈጥር በማለት መግለጫውን ከለከሉት። ይህ ለቴዲ ትልቁ ነፃ ማስታወቂያ ነው። በሰንዙ አባባል ጠላት የራሱን ጦር በአንተ ላይ እንዲጠቀም አድርገው የሚለውን ነው። ቴዲ ዝም ይላል፣ መንግስት ይጮሃል፣ ህዝቡ ደግሞ ቴዲን ይደግፋል። ይህ ለቴዲ አዲስ አይደለም። የ1997ቱ ኢህአዴግም ያደረገው ይህንኑ ነበር። ማኪያቬሊ እንደሚለው ከማይታይ ጠላት ጋር መዋጋት አትችልም። የቴዲ ጠላት ፖለቲከኞች ቢሆኑም ቴዲ ግን የሚዋጋው በፍቅር እና በሙዚቃ የማይታይ ጦር መሳሪያ ነው። 6ኛው አልበም እና የ50 ዓመቱ አፋፍ ማይክል ጃክሰን በ50 ዓመቱ አልፏል። በ50 ዓመት ቴዲ አፍሮ ገና 6ኛ አልበሙን አሁን አውጥቷል። ይህ የጥራትና የእጥረት ኳሊቲ ኤንድ ስካርሲቲ ህግ ነው። ቴዲ በየዓመቱ አልበም ቢያወጣ እንደ ማንኛውም ዘፋኝ ለምሳሌ እንደ ጥላሁን ገሰሰ፣ አረጋኸኝ ወራሽ ወይም ሌሎች ድንቅ አርቲስቶች በየጊዜው ተወዶ በኋላ ይረሳ ነበር። ነገር ግን የቴዲ አልበም የሚወጣው በየ7 ወይም
በ10 ዓመቱ ነው። ይህ በህዝብ ውስጥ ረሃብ ይፈጥራል። ሲመጣ አሁን እያየነው እንዳለው የዘመኑ ጥያቄ የሚመልስ የህዝቡን ናፍቆት የሚያረካ ሆኖ ይወጣል። የቴዲ አፍሮ 50 ዓመት መሙላት እና ገና አዲስ አልበም ማውጣቱ እርሱ የዘመን ዘፋኝ መሆኑን ያረጋግጣል። በመጨረሻም ይህንን እንመልከት። ቴዲ አፍሮ ድግምት የለውም፣ ጥንቆላም የለውም። ያለው ነገር ጥልቅ የሆነ የህዝብ ንባብ፣ የስትራቴጂክ ዝምታ፣ የጥበብ ልህቀትና ዓላማን አለመተው ነው። እንደ ማኪያቬሊ የጊዜውን ፎርቹንና የራሱን ጥበብ ቨርቹ አዋህዶ መጠቀም ይችላል። እንደ ሮበርት ግሪን ዝምታ መጥፋትንና ክብሩን መጠበቅን ያውቅበታል። እንደ ካርል ዮንግ የህብረተሰቡን ስውር ቁስልና ናፍቆት በሙዚቃ ይፈውሳል። እንደ ኒቼ መከራን፣ እስርን፣ ክልከላን ወደ ክብርና ወደ ልዕልና ስብና ይቀይረዋል። እንደ ሰንዙ ፊት ለፊት ሳይዋጋ የፖለቲካና የባህል ጦርነትን ያሸንፋል። እንደ ሄግል የተከፋፈለውን የብሔርና የአንድነት ትርክት በፍቅርና በይቅርታ ያዋህደዋል። በማኪያቬሊ፣ በሮበርት ግሪን፣ በሰንዙ፣ በኒቼ፣ ካርል ዮንግና በሄግል ፍልስፍናዎች መነጽር ስናየው ቴዲ አፍሮ ዘፋኝ ብቻ ሳይሆን የዘመናችን የኢትዮጵያ የባህልና የፖለቲካ ፈላስፋ ነው። ለዚህ ነው ህዝቡ በጉጉት ሲጠብቀው ቆይቶ አሁን አልበሙ በወጣ በሰዓታት ልዩነት እንደጠበቅነው አግኝተነዋል እያለ በደስታ የሚያዳምጠው። ለዚህ ነው ካድሬዎች የሚፈሩት። ለዚህ ነው በ50 ዓመቱ ላይ ሆኖ ገና እንደ አዲስ የተናፈቀው። የቴዲ ድምጽ የዝምታው ጩኸት ነው።